ራስን ማስገደድ በእርግጥ የግል ፍቃድ ነው። ሰልፍ ኢንቨስትመንት ራስ ላይ የሚደረግም ፈሰስ ነው። በእርግጥም የእድገት የለውጥ መሰረት ነው። እድገትም ሆነ ለውጥ የሚወለዱት ብቻ ሳይሆን ዘለቄታዊ በመሆን ግባቸውን መምታት የሚችሉበት አቅም የሚቀዳው ራሳችንን ማስገደድ ስንችል ነው። ያ ማለት ከማለቀስ ያዝ ለቀቅ ከማድረግ ከመወላወል ጀምሮ ከመተው ልክ ሌባ ላመሉ ዳቦ ይልሳል እንደሚባለው ዝም ብሎ 10 ዳቦ ለመላስ ከመዳረግ ሁሉ ራሳችንን ሪዘርቭ በማድረግ በመጽናት ውስጥ ወደ መጽናናትና ወደምንወደው እድገትና ለውጥ ራሳችንን ማምጣት የምንችለው ራሳችንን ስናስገድድ ነው። በሌላ መልኩ ካየነው ደግሞ የግል ኢንቨስትመንት ወይም ሰልፍ ፈሰስ ወይም ግለ ፈሰስ ከሚለው ጋር በተያያዘ ትልቁ ጅሃድ በእርግጥም ሌሎችን ለማሸነፍ ከሚደረገው የበለጠው ትልቁ ጅሃድ የሚደረገው ራሳችንን ለመግዛት፣ ራሳችንን ለመቆጣጠር፣ ራሳችንን ለመምራትና ወደምንወደው የህይወት ከፍታ ራሳችንን ለማምጣት የምናደርገው ፈሰስ ነው። እሱ ነው ራስን ማስገደድ የምንለው ማለት ነው። በሌላ መልኩ ካየነው ደግሞ ስኬት የሚቀደው ሃይማኖታዊም ሆነ ዓለማዊ በማንኛውም ዘርፍ ውስጥ ያለን ስኬት የሚቀደው የሚገኘው የሚፈልቀው ራሳችን በማስገደድ ውስጥ ነው። ይህም ስነ ምግባራዊ እንድንሆን ከማስቻል ባለፈ ወደምንወደው ያለመታከትና ያለማቋረጥ የጀመርነውን ዳር ማድረስ እንድንችል ከማስቻል አንጻር ትልቅ ብቃት የሚሰጠን ስለሆነ ነው። እንደዚሁም በተጨማሪ ካየነው በሌላ መልኩ ደግሞ ስንለው የፍቃድ ስልጣናችንን ልጓም መጨመር የምንችለው እምቢ ማለትን እና የስ ብለን ለዛ ደግሞ ራሳችንን ማስገዛት የምንችልበት እምቢ ብለን ከዛ ከምንጠላው ከሚጎዳን ካከሰረን ካሳመመን ህይወታችንን በመነጠል ወይም ሁለንተናችንን በመነጠል ውስጥ ወደምንወደው ወደሚያከብረንና ከፍ ሊያደርገን ወደሚችል ራሳችንን ማቅረብ ማትጋትና በዛው መስመር ውስጥ ጸንተን መቆም እንድንችል ከማድረግ አንጻርም ትልቅ የሚባል አስተዋጽኦ አለው። ራስን ማስገደድ ፍላጎት ላይ በጣም ነው የሚገርመው። ፍላጎታችንን ከመግዛት አንጻር ፍቃዳችንን፣ ምርጫችንን፣ መጠናችንን ሁሉ ገቨርን ከማድረግ አንጻር ትልቅ አስተዋጽኦ አለው ከሚባሉ የግል ስብዕና እድገት መሰረቶች አንዱ ራስን ማስገደድ ነው። በሌላ መልኩ ካየነው ደግሞ የባህሪ ለውጥን የባህሪ መሻሻልን ከማምጣት አንጻር ትልቅ ፋይዳ አለው። እየሰማኝ ነው? ራስን እየሰማሽ ነው? ራስን ማስገደድ በነገራችን ላይ ዝም ብላችሁ አትዩት። ይህን ቪዲዮ ሰብስክራይብ አድርጉት፣ ላይክ ኮሜንት አድርጉ። እኛ በዚህ ስለሆነ የምንጠቀመው ማለት ነው። ስለዚህ ሰብስክራይብ እንድታደርጉ ኢንቫይት አደርጋችኋለሁ። ቀጥለን እንዴት ራሳችንን እናስገድድ የሚለው ሀሳቦች ላይ የተወሰኑ ሀሳቦችን ለማየት እንሞክራለን። የመጀመሪያውና አንደኛው ሪኮመንድ የሚደረገው ሀሳብ ምንድነው? በራስ ላይ መጨከን። ራስን ማቅበጥን መዋጋት፣ ራስን ማማረጥን መዋጋት ማለትም ራስን ማሳረጥ፣ ራስን እሽሩ ማለት እየናፈቀንም ቢሆን እየወደድነውም ቢሆን ትዝ እያለንም ቢሆን በዛ ላይ መጨከን ስንችል በእርግጥም ራሳችንን ማስገደድ የምንችልበትን አቅም እናጎልብታለን። በሌላ መልኩ ካየነው ደግሞ ኃላፊነትን መውሰድ፣ ከሌሎች አለመጠበቅ ወይም በራስ ጉዳይ ላይ ግዴለሽ አለመሆን፣ ደንታቢስ አለመሆን፣ ራስን ተጠያቂ ማድረግ፣ ያገባኛል፣ ይመለከተኛል በሚል መነሳሳት ለግል ለውጥና እድገታችን የሚጠበቅብንን ማድረግ እንዳለብን ማመን ኃላፊነትን መውሰድ ሲሆን ይህም ራስን ለማስገደድ ትልቅ አስተዋጽኦ አለው። በሌላ መልኩ ካየነው ደግሞ መወሰን መቻል። መወሰን መቻል፣ እምቢ ማለት መቻል፣ መጨከን መቻል፣ አንዱን መምረጥ እና በአንዱ ላይ ደግሞ መመጠን ራስን መቻል፣ መወሰን መቻል የሚባሉ ሲሆን ራስን ማስገደድ የምንችልበትን አቅም ከመፍጠር አንጻር ትልቅ አስተዋጽኦ። ሌላው ደግሞ ራስ ላይ ማተኮር ነው። በእርግጥም የጠቢብ አይኖች ራሱ ላይ ነው። ቅዱሳን መጽሐፍ እንደሚሉት ሌሎችን ማየት፣ ውጫችንን ማየት በመተው ውስጥ በሙሉ ትኩረት ራሳችን ላይ ማድረግ መቻል ራስን ማስገደድ የምንችልበትን አቅም እንድንጎናጸፍ ከማስቻል አንጻር ትልቅ አስተዋጽኦ አለው። ሌላው ቁርጠኝነት ነው። በጣም ለውጥና እድገት የቁርጠኞች ሽልማት ናቸው። በእርግጥም መቁረጥ መቻል። ያንን የኋላውን የተውነውን የተፋነውን ደግመን ላለማየት፣ ናፈቀን ላለማለት፣ እየናፈቀንም ቢሆን ለመጨከን መቁረጥ ወይም ቁርጠኝነት አሁንም ቢሆን ራሳችንን ማስገደድ የምንችልበትን አቅም እንድንጎናጸፍ ከማስቻል አንጻር ትልቅ አስተዋጽኦ አለው። ሌላው በመጨረሻ ደረጃ ራስን መጎሸም ነው። ራስን መጎሸም ራስን መሸለምን የያዘ መሆን መቻል ደግሞ የበለጠ ውጤታማ ያደርገዋል።
በእርግጥም የጀመርነውን እቅድ ያዘጋጀነውን ግብ ስንመታ ራሳችንን ለታመንበት ነገር በመብቃታችን መሸለም መቻል፣ ኢናዲሽን ደግሞ ስህተት ስንሰራ ያስቀመጥነውን ነገር ሳናረግ ስንቀር፣ ስናጓድል፣ ስናፈገፍግና ስናቅማማ ደግሞ ራስን መጎሽም ቅጣት ለራስ ላይ ማስቀመጥ ሁለቱንም ይዞ ካሮትና በትር እንደሚባለው ለራስ ይዞ ህይወትን በሁለቱ ውስጥ አስገድዶ መምራት መቻል ራስን ማስገደድ የምንችልበትን አቅም እንድንጎናጸፍ ከማስቻል አንጻር ትልቅ አስተዋጽኦ አለው። እንግዲህ የተከበራችሁ ዛሬ ራስን ማስገደድ ላይ ጊዜ ያሳልፈናል። ራሳችንን ማስገደድ እስካልቻልን ድረስ ችግር እኛን የሚያስገድድበት ጊዜ ይመጣል። ያ ማለት አደገኛ መገረፍ ስላለው ማለት ነው። ስለዚህ ዛሬ እንደፈቀዳችሁ ራሳችሁ ላይ ኢንቨስት በማድረግ የሚጠበቅባችሁን የግል ጥረት በማድረግ ውስጥ ራሳችንን በማስገደድ ለስኬት ለእድገትና ለለውጥ እናተጋው ዘንድ አደራ በማለት መልእክቴን በማስተላለፍ የዛሬውን ዝግጅት እንጨርሻለሁ። ቸርን ሰንብት።